ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ ሰላም ናችኋለሁ። ኢየሱስ ጌታ ነው። ለአምላካችን ቃል ጥቂት ደቂቃ ጊዜ ይኑራችሁ። ደግሞም በየዕለቱ አንድ ምዕራፍ እንድታነቡ በጌታ ፍቅር አሳስባችኋለሁ። ወደ ዛሬ ሐሳብ እንሂድ። በዚያንም ዕለት ዲቦራና የአበኔር ልጅ ባራቅም ይህንን ቀን ተቀኙ። በእስራኤል ያለው መሳፍንት ሰመሩ። ሕዝብም በፍቃዱ ራሱንም ሲያስገዛ እግዚአብሔርን አመሰግኑ። እናንተ ነገሥታት ይህንን ስሙ፣ ገዦችም አዳምጡ። ለእግዚአብሔር እዘምራለሁ፣ ደግሞም ለእስራኤል አምላክ ለእግዚአብሔር እቀኛለሁ። እግዚአብሔር ሆይ ከሰሬም በመጣ ጊዜ ከኤዶም ምድርም በተነሳ ጊዜ ምድርም ተንቀጠቀጠች። ሰማያትንም ዝናብን አዘነቡ፣ ደመኖችም ውሃን አፈሰሱ። ተራሮቹ በሲና አምላክ በእግዚአብሔር ፊት በእስራኤል አምላክ በእግዚአብሔር ፊት ተናወጡ። የአናታ ልጅ በሳሜኪር ዘመን በኢያኤል ጊዜ መንገዶቹ ባድማ ሆኑ፣ ተጓዦቹ በተጠመዘዘ መንገድም ሄዱ። ለእስራኤል እናት ሆኜ እኔ ዲቦራ እስክነሳ ድረስ በእስራኤል ያለው የከተማ ኑሮ አበቃለት። አዳዲስ አማልክትንም በተከሉ ጊዜ ጦርነት እስከ ከተማ በር መጣ። ጋሻም ሆነ ጦር በ40,000 እስራኤላውያን መካከል አልተገኘም። ልቤ ከእስራኤል መሳፍንት ፍቃደኞቹ ከሆኑ ሰዎች ጋር ነው። እግዚአብሔርን ያመሰግኑ። እናንተ በነጫጭ አህዮች የምትጋልቡ በበለገለስ ኮርቻ ላይ የምትቀመጡ በመንገድም ላይ የምትጓዙ በውሃ ምንጮች ዙሪያ ያለውን የዝማሬን ድምፅ ስሙ። ይህ የእግዚአብሔር የጽድቅ ሥራ ነው። ጦረኞችም በእስራኤል ያደረጉት ያስታውቃል። ከዚያም የእግዚአብሔር ሕዝቦች ወደ ከተማይቱ በሮች ወረዱ። ዲቦራ ሆይ ንቂ፣ 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 ቀኝም ተቀኝ። የአበኔር ልጅ ባራቅ ሆይ ተነሳ፣ ምርኮኞቹንም ማርክ ውሰድ አለው። የቀሩት ሰዎች ወደ መኳንንቱ ወረዱ። የእግዚአብሔር ሕዝብ እንደ ኃያል ጦረኛ ወደ እኔ መጡ። መሰረታቸውንም ከአሜሌቅ የሆነው አንዳንዶች ከኤፍሬም መጡ። ቢንያምም አንተን ከተከተሉ ሰዎች ጋር ነበረ። የጦር አዛዥም ከማርኮ የስልጣኑን በትርም የያዘ ከዘብሎን ወረደ። ክብር ለአምላክ።